አይ አቃጠለ ለምን ተቃጠለኛለህ? ተቃጠለ ምን ያረጋለህ? ወቅቱ ምን ያረጋለህ? እስቲ ቦይ እስቲ ቦይ አረም አመታው
ከታመመ በኋላ ለተወሰነ ጊዜ ብዙ ጊዜ ከተሰቃየ በኋላ አሰልሞ በሆነ ወር ማለት ነው 40 ቀን ከሆነ ወደ መስጊድ በዛውኑ ጠላውን እንደዚህ እቃውን የጠላውን እቃ ወደ ለሰማንቶቹ ለቤተኞቹ ማለት ነው ተሳጥና በዛው ሂድ ወደ እንስራም ሁለት የሶስት ተብር ያለው እንስራውን ሰብርና ዝም ብለህ ትጫገው ሂድኛ የሆነ ነገር የሚሳፈረኝ ነገር አለ ላይ ገባው ላይ እንደዚህ የሆነ ይሰረጽብኛል ለፊት ደግሞ እንደ ጠላሞት አንድ ጊዜ ፈገግ እያለ ፊቱ ይታየኛል እንደገና ደግሞ ከኋላ ይዞርና አንዴት በሰውነቴ ላይ የሆነ ጭስ አሁን እንደሆነ ነገር የሚገባልኝ እንደ ጭስ ነገር በላይ ይገባብኛል ሲገባብኝ ከዛ ወዲያ እንደብዴት ይሞክረኝና አፈጃለሁ ከዛ ያስጎራኛል ይከሰክሰኛል እነሱ ደግሞ መስጊድ ኃላፊ ያሉ ተው አንተ ረፌሉና ሲሉ ጫት ይቅሙ በቃ የዛ ጊዜ ጫት ምናምን ከማለው ዴክ ይሆናለሁ ባላ አሁን ይኸውልህ ኑሮ ቀረ ሞኝነት በዛ በዚህ ትከርፏል ስነ ስርዓት ያዝያል አዎ የታገር ነው መጣው ይዳወረው ይባላል ተመራሪ ሰሜሻ አይዞህ በቃ ችግር የለም እሺ ጠዋት 41 ማታ 41 እስከ እሺ እንደድሮ እሺ ችግር የለም ተገላግሎ ራሱ ማረፉ በእናንተ ቅዋ ትልቅ ደስታና ትልቅ ደስታ ነው ግን አመሰግናለሁ ሁሉም እየመጣ ተፈውሶ መሄድና ሽሮ መሄድ ያርገው ያው መቼም ሌላ ነገር ምንም አይባልም እድሜ ሕዝብህን አድን ርስትህንም ባር አቤቱ ሕዝብህን አድን ርስትህንም ባር አቤቱ ሕዝብህን አድን ርስትህንም ባር እስከ ዘላለሙ ጠብቃቸው ከፍ ከፍ ማድርጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደምህ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንህንም ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነው ሕዝብ ማደሪያ ትሆን ዘንድ የመረጥሃት በዚህ ቅዱስ ቦታ ተሰብስባችሁ የጸለያችሁ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት እግዚአብሔር ይቅር ይበላችሁ። ሥጋ መለኮት ስለሚሆን ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ለሚመጣውም ይጠብቃችሁ ለዘላለሙ።